እውነት የስልኮቻችንን ራም መጨመር እንችላለን? ዛሬ በዚህ ቪዲዮ የምናየው ይህን ነው። ዛሬ በዚህ ቪዲዮ የምናየው ስለ ራም እና ስለ ሮም ልዩነት እንዲሁም ደግሞ ራማችንን እንዴት መጨመር ይቻላል ወይስ አይቻልም የሚለውን የምናይ ይሆናል። ከዛ በፊት ለማታውቁኝ ይሳቅ ለገሰ የዝናው ልጅ ይባላል። ስለ ሳይንሳዊና ቴክ ነገር በዚህ ቻናል ላይ የምሰራላችሁ ይሆናል። ሌላም ቻናል አለኝ ግን እነሱ ላይ ቭሎግ ነው የምሰራው ማለት ነው። እዚህኛው ላይ ደግሞ ሳይንሲና ቴክ ነገር ሳይንሳዊ ነገር የሚመቻችሁ ከሆነ ይሄን ቻናል ፎሎ ታደርጉኛላችሁ። መጀመሪያ ቪዲዮን ይዩና የሚጠቅማችሁ ከሆነ ይሄን ቪዲዮ ደግሞ ከመጀመራችሁ በፊት ላይክ እንዳታረጉ፣ ትንሽ መሀል ላይ ከሄደ በኋላ ላይክ አድርጉት ማለት ነው። እሺ ወደ ቦታችን እንመለስ። ራም ምንድነው? ሮም ምንድነው? ሁሉ ጊዜ ሰዎች የሚቆጣጠሩት የስልካቸውን ክፍል ሮም ነው። ሮምን መቆጣጠር የለብንም ምክንያቱም ቢሞላም ያ መቆጣጠር የለብንም ማለት የግድ ልብ አድርገን መስራት ያለብን ራም ላይ ነው ማለት ነው። ራማችን ላይ ነው በደንብ ፎከስ አድርገን የስልካችን መቆጣጠር ያለብን። ሮም ማለት ቢሞላም 64 ጂቢ ከሆነ ስቶሬጅ ከሆነ የቪዲዮ ክሊፕ ምናምን ኦዲዮ ምናምን ስቶሬጅ ዛ ሮም ላይ ነው የሚቀመጠው። ይሄ ቢሞላም መደለት ከላው ላይ ትችላላችሁ፣ እንደገና ፍሪ ማርክ ትችላላችሁ። አይ ደግሞ ይቀመጥም ካላችሁ ኤክስተርናል አስገብታችሁ መጠቀም ትችላላችሁ። ራም ግን ኤክስተርናል ፊዚካል የለውም ማለት ነው። አንዴ ፊዚካሉ ምንድነው ከስልኩ ጋር ተሰርቶለታል። ማዘር ቦርዱ ላይ አብሮ ተጣብቆ የሚመጣ ነው። ሁለት ከሆነ ሁለት ሆኖ ነው የሚቀመጠው፣ አራት ከሆነ አራት ሆኖ ነው የሚቀመጠው። ራሙ ከሞላ በኋላ እንደ ሚሞሪ እንደ ሮም ኤክስተርናል ስለሌለው ማስገባታችሁ። ግን ታዲያ እንዴት ነው ሌሎች ይጨመራል ምናምን የሚሉት አሉ። እነኛ ወሬዎችን እስኪ እናጽዳ መጀመሪያ። ሰዎች ብዙ ጊዜ ሲሰሩ ማለት ነው ይሄን እያብራሩ አይሰሩም፣ ግን ዛሬ እነግራቸዋለሁ። ራም መጨመር የሚቻለው በቨርቹዋል ወይም ምናባዊ ማለት ነው በተለያዩ ሶፍትዌሮች ሊሆን ይችላሉ፣ ወይም ደግሞ ስልካቸውም የራሳቸው በራሳቸው ስልክ ሴቲንግ ውስጥ ገብቶ አንድ ሴቲንግ ብቻ በመንካት ማስተካከል ይቻላል። በሚያስደስት ሁኔታ ራምን መጨመር ይቻላል ማለት ነው። እንኳን ደስ አላችሁ ራም ለሞላባችሁ ማለት ነው። ምክንያቱም ራም ጥቅሙ ምንድነው ካላችሁ ስልካችሁ ላግ እንዳያደርግ፣ ስልካችሁ ስታክ እንዳያደርግ ማለት ነው። አንዳንዴ እስቲ ልብ ካላችሁ ቲክቶክ እየተጠቀማችሁ ወደ ሌላ አፕሊኬሽን ስትሄዱ ነው ወደ ቲክቶክ ስትመለሱ የሆነ ቪዲዮ እያያችሁ ከሆነ ሌላ ቪዲዮ ያመጣባቸዋል ወደ መጀመሪያው አፕ ስትመለሱ። ምክንያቱም ራሙ ስለሞላ ነው። ራም ጥቅሙ ስልኩ ሲበራ ጊዜ ብቻ የሚሰራ ጊዜያዊ ማጠራቀሚያ ነው ማለት ነው። ስለዚህ ደግሞ ይሄንን ደግሞ ወደ ኋላ እንዳይመልስ ወይም ደግሞ ራሙ እንዳይሞላ የሱን እጥፍ መጨመር እንችላለን። የስልካችሁን ያለው ራም ያህል እጥፍ ሁለት ከሆነ ሁለት ላይ ትጨምራላችሁ፣ አራት ይሆናል። አራት ቨርቹዋል ጂቢ ይኖራቸዋል ማለት ነው። 6 ከሆነ 12። ለምሳሌ የኔ 6 ነው፣ 6 ጨምርበት 12 ይሆናል ማለት ነው። እነኚህ ደግሞ በተለያዩ ስልኮች ላይ ሴቲንግ ላይ ገብተን ነው የምናስተካክለው ብያለሁ፣ ምንም ያለ ምንም አፕሊኬሽን ማለት ነው። ስለዚህ ደግሞ የተለያዩ ሴቲንጎች ደግሞ የተለያዩ ስልኮች ደግሞ ማለት ነው ፊቸራቸው ስለሚለያይ እዚህ ላይ የተወሰኑትን ስልክ አስቀምጥላችኋለሁ። ሌሎችም ስልክ ደግሞ ከነኛ ያልፉም ማለት ነው። ወይም ደግሞ የእናንተ ስልክ ላይ በሴቲንግ ከሌለ ደግሞ በዚሁ የማሳያችሁ ይሆናል በአፕሊኬሽን። እንደዛ ከሆነ በኮሜንት ላይ አሳውቁኝ፣ በአፕሊኬሽን የማሳያችሁ ይሆናል። ስልካችሁ ሳምሰንግ ከሆነ ላው ላይ ምን ብላችሁ ትጽፋላችሁ ማለት ነው ራም ፕላስ ብላችሁ ሰርች ታደርጋላችሁ ለሳምሰንግ ማለት ነው። ስልኮቻችሁ ደግሞ እንደነ ጂኦሚ ሬድሚ ምናምን ከሆነ ደግሞ ሚሞሪ ኤክስቴንሽን ብላችሁ ሰርች ታደርጋላችሁ። እዚህ ጋር እጽፍላችኋለሁ ማለት ነው። ስልካችሁ ደግሞ ቪቮ ከሆነ ኤክስቴንድድ ራም፣ ህዋዌን ከሆነ ደግሞ ስማርት ሚሞሪ ኤክስፓንሽን፣ ቴክኖን ኢንፊኒክስ ከሆነ ደግሞ ማለት ነው ሚን ፊውዥን ብላችሁ ትጽፋላችሁ። ኦፖ ሪልሚ እና ዋን ፕላስ ከሆነ ደግሞ ራም ኤክስፓንሽን ነው የምትሉት። አሁን እኔ ማሳያችሁ ስልክ ሳምሰንግ ስለሆነ በሳምሰንግ ነው ማሳያችሁ። ይሄን ሰርች ካላችሁ ሳረጋችሁ በኋላ ልክ አሁን ማሳያችሁ ሂደቱ አንድ ነው ማለት ነው። ሂደቱ በሳምሰንግ እንደማሳያችሁ ነው የሚሆነው ማለት ነው። ግን ደግሞ ስለ ራምና ስለ ሮም አይ አንተ ያስብራራሁም አልገባኝም ካላችሁ ዲስክሪፕሽን ላይ አለ፣ እዛ ላይ ዲስክሪፕሽን ላይ በጥልቅ አብራርቻለሁ ማለት ነው። እዛ ላይ ገብታችሁ ስለ ራምና ስለ ሮም እንደገናም ደግሞ ቨርቹዋል ራም ምንድነው ፊዚካል ራም ምንድነው የሚለውን እዛ ላይ ስላወራው እዛ ላይ ማየት ትችላላችሁ። አሁን ወደ ስራው ከመሄዳችን በፊት አሁን ቪዲዮውን ላይክ ማድረግ እንችላለን ማለት ነው። ሁላችንም እስኪ ቪዲዮውን ከመጀመራችን በፊት ላይክ አድርጉ። ላይክ አድርግታላ አንተ ለምን ምንድነው የምትጠብቀው? ላይክ አድርግ። አዎ ላይክ አድርግታችኋል። ሰብስክራይብ ማድርጉ። አንበሳ ሰብስክራይብ ያደርጋችሁ የደውል ምልክቷን ነካችሁ እንዴ? ለምን ንካ እንጂ ንካ። አው ጎበስ። አሁን ለምንድን ነው የደውል ምልክቱን የነካችሁት? ሌላ እንደዚህ አይነት ሳይንሳዊና ቴክ ቪዲዮዎች ሲለቀቁ ማለት ነው ቀድሞ ማንም ሳያይ እናንተ የደውል ምልክቱን የነካችሁ ሰው ቦታ በኖቲፊኬሽን አማካኝነት ለእናንተ ይደርሳል። ከዛም ቪዲዮን እናንተ የቅድሚያው ቪወሮች ትሆናላችሁ፣ ታያላችሁ ማለት ነው። እሺ አሁን ቀጥታ ወደ ቪዲዮ እንሂድ። አሁን ወደ ስልኬ ሴቲንግ ገባለሁ። ወደ ስልኬ ሴቲንግ ከገባው በኋላ ለሳምሰንግ ተጠቃሚዎች እዚህ ጋር ራም ፕላስ ብላችሁ ትጽፋላችሁ። ሳምሰንግ ይሆናችሁ ማለት ነው። ራም ፕላስ ብላችሁ ሰርች ታረጋላችሁ። ፕላስ አሁንና እዚህ ጋር ይመጣላችኋል ማለት ነው። እዚህ ጋር ያለውን ተነካላችሁ።
ኦኬ እዚህ ጋር ከነካችሁ በኋላ እንደነኚህ ያማርጣቸዋል ማለት ነው። አሁን የኔን ከ2 እስከ 6 መጨመር እችላለሁ። ይሄ እንደየስልካችን ይለያያል። የኔ ፊዚካል ወይም ደግሞ ስልኩ ማዘርቦርዱ ላይ ያለው ትክክለኛው ከስልክ ጋር የተሰራለት የኔ ራም ማለት ነው 6 ጂቢ ነው ማለት ነው። ስለዚህ 6 ጂቢ ከሆነ 6 አድርጌ መጨመር እችላለሁ። 4 ከሆነ ደግሞ 4 እጥፍ አድርጌ መጨመር እችላለሁ። ልክ እንደ ስልኩ ነው የሚሆነው ማለት ነው። የእናንተ 2 ከሆነ 2 ብቻ ነው መጨመር የምትችሉት ማለት ነው። እዚህ ጋርም ደግሞ ይነግራቸዋል ማለት ነው። ራም ፕላስ ዩዝ ፎን እያለ እዚህ ጋር እንዴት እንደሆነ ስለዚህ አጨማመሩ ምን ስራው ምን እንደሆነ ይነግራቸዋል ማለት ነው። ስለዚህ አሁን ለምሳሌ እኔ 4 ላይ ልመልስ ብለው 4 ላይ ሳደርግ እናንተ 4 ላይ ከሆነ ወደ 6 ታደርጋላችሁ። 6 ላይ ስነጉ ስልካችሁ ሪስታርት እንዲሆን ይጠይቃችኋል ማለት ነው። እዚህ ጋር ሪስታርት ታደርጋላችሁ። ሪስታርት ካደረገ በኋላ ወደ 6 ይቀይርላችኋል ማለት ነው። መጀመሪያ አሁን ለኔ ስልክ ስንት ነበረ? 6 ራም ነበረው። አሁን ቨርቹዋል 6 ራም ስጨምርበት ማለት ነው እንደ እንጠቅላላ ምን አለኝ ማለት ነው። ምናባዊ ማለት ቨርቹዋሊ 12 ጂቢ ራም አለኝ ማለት ነው። ስለዚህ አሁን ስልኬ ራግ የሚያደርግ ከሆነ የሚንቀራፈፍ ከሆነ ለምሳሌ አንድ አፕሊኬሽን የምከፍት ከሆነ ለምሳሌ የሜሴጅን ቦታ ስከፍት ጊዜ ኢንቦክሶቹን እስኪያመጣልኝ ድረስ የሚቆየው ማለት ነው። ያን ምን ይሆናል ማለት ነው። ስለሞላ ይጨናነቃል፣ ቶሎ አይፈጥንም ማለት ነው። ፐርፎርማንሱ ዝቅ ያለ ይሆናል ማለት ነው ከሞላ። ይሄን ግን ከጨመራችሁበት እጥፉን ሆኗል። ስልኮቻችሁ ቶሎ ስትነካኳቸው ቶሎ ሪስፖንስ ያደርጉላችኋል። ማልቲታስኪንግ መጠየቅ ትችላላችሁ። ለምሳሌ ስልካችሁ ላይ ይሄን ነግሬያችኋለሁ፣ ወይም ደግሞ ያልገባችሁ ነገር ካለ ዲስክሪፕሽን ላይ አስቀምጬላችኋለሁ። እዛ ላይ ሰፋ ያለ ስለ ሮምና ስለ ራም ጥቅሙን እንደገናም ደግሞ ቨርቹዋል ፕላስ ስናደርግ ጥቅሙ እንደሆነ እዛ ላይ አድርጌላችኋለሁ። ማንበብ ትችላላችሁ። ከቪዲዮ በቂ መልስ አላገኘንም ካላችሁ ማለት ነው። ሌሎችም ደግሞ የተሰሩ ቪዲዮ ስላሉ እዛ ላይ ሰርች አድርጋችሁ መጠቀም ትችላላችሁ ማለት ነው። አይ ደግሞ ስልካችሁ ሌሎች አሁን ከጠቀስኳቸው ስልኮች ከነ xiaomi፣ redmi፣ oppo፣ realme፣ ሁዋዌ፣ ዋን ፕላስ፣ ቴክኖ፣ ፊኒክስ ካልሆነ ስልካችሁ ሌላ ስልክ ከሆነ ደግሞ ማለት ነው እነኚህን ሞክሩባቸው። አሁን ያልኩን ካልመጣ ደግሞ በሌላ በአፕሊኬሽን እንዴት ቨርቹዋል ለመጨመር እንደሚቻል የማሳያችሁ ይሆናል። እነኛስ ቤተሰብ ከሆናችሁ ወይም ደግሞ ስልካችሁ ለቤት ሴቲንግ የማያስጨምርላችሁ ከሆነ በኮሜንት ስር አሳውቁኝ። በአፕሊኬሽንም የምሰራላችሁ ይሆናል ማለት ነው። እንግዲህ ይሄ እንደዚህ ስታደርጉ የስልካችሁን ፐርፎርማንስ ይበልጥ ማነቃቀት ትችላላችሁ፣ መጨመር ትችላላችሁ ማለት ነው። የእንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ደግሞ ላይክ ማድረግ እንዳትረሱ ማለት ነው። ኮሜንትም ሀሳብ አስተያየታችሁን ጻፉልኝ። ሌላ ቪዲዮ ስለምን ይሰራ ከምን ጋር የተገናኘ በኮሜንት ላይ አስፍሩልኝ። ያልገባችሁ ነገር ግር ያለ ነገር ካለ በኮሜንት አሳውቁኝ። ይመቻችሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ፣ ቻው።